ኢራንን በኒኩለር ስትራይክ ለማድረግ የትራምፕ አድሚኒስትሬሽን በዝግ እየተወያየ እንደሆነ አንዳንድ መረጃዎች እየወጡ ነው። ይህ መረጃ ቬሪፋይድ የሆነ መረጃ አይደለም። ማን እንዳወጣው ልንገራችሁ። ይህንን መረጃ ያወጣችው ማርጆሪ ታይለር ግሪን ትባላለች። ይህንን ፖስት ነው እንግዲህ ኤክስ ላይ ከላይ የምትመለከቱትን ፖስት በኤክስ ፔጇ ላይ ነው የፖስተችው። ታዲያ እንግዲህ ሁላችሁ በመጀመሪያ ደረጃ ይህንን ስለዚህ መረጃ አንዳንድ ነገሮችን ከማውራታችን በፊት እሷ ራሷ ማናት የሚለውን እኔ ማርጆሪ ታይለር ግሪን ማለት የጆርጂያ ኮንግረስ ውማን የነበረች በጃንዋሪ ወር ላይ ከፖዚሽኗ ሪዛይን ያደረገች ወይም ደግሞ ከፖዚሽኗ የወረደች ሴት ነች። እቺ ሴት ደግሞ በፖለቲካ አቋሟ ሪፐብሊካን ኮንሰርቫቲቭ ሪፐብሊካን ሆና ነገር ግን ከትራምፕ አድሚኒስትሬሽን ተቃዋሚ ከሆኑት መካከል ነች። ያ ማለት እቺ ሴትዮ በፖለቲካ አቋሟ ከነ ታከር ካርልሰን ጋር ከነ ካንዳንስ ጋር አንድ ናት ማለት ነው። የትራምፕ አድሚኒስትሬሽንን ትቃወማለች። እስራኤል በአሜሪካ ፖለቲካ ውስጥ ኢንቮልቭ እያደረገች ነው፣ እጇን እያስገባች ነው ከሚሉትም ወገን ነች። ነገር ግን ደግሞ ሪፐብሊካን ናት፣ ኮንሰርቫቲቭ ናት። እናም እንግዲህ ይህንን መረጃ ተከትሎ ዋይት ሀውስ በፍጥነት ነው ሪስፖንድ ያደረገው። የዋይት ሀውሱ ቃል አቀባይ ግሪን ከዋይት ሀውስ ጋር ምንም አይነት ግንኙነት የላትም፣ የሐሰት መረጃ ነው፣ የተፈበረከ መረጃ ነው ብሏል። ከዚህም በተጨማሪ ሺ ኢዝ አውት ኦፍ ዘ ሉፕ ብሏል። ያም ማለት ከዋይት ሀውስ ከሚደረጉ ከየትኛውም ነገሮች ጋር ምንም አይነት ግንኙነት የላትም፣ ቶታሊ በቃ ሊንክ የላትም ከዋይት ሀውስ ከሚደረጉ ነገሮች ጋር ማለት ነው። ታዲያ ይህን መረጃ ተከትሎ ይውላችሁ ሁለት መላምቶች አሉ። የመጀመሪያው ሐሰት ነው የሚል ነው። ማለትም እቺ ሴትዮ አስቡ፣ ለዛውም ፎርመር ኮንግረስ ውመን ነች። ስቲል ኮንግረስ ውመን እንኳን አይደለችም። ምንም አይነት ኮኔክሽን የላትም ከዋይት ሀውስ ጋር እና እንዴት እንደዚህ አይነት ሃይስቴክ የሆነ በጣም ክላሲፋይድ የሆነ ሚቲንግ ያው ደግሞ ኒኩለር ስትራይክን የሚያክል ዝግ የሆነ ሚቲንግ እንዴት ነው እሷ እጅ ሊደርስ የቻለው? ስለዚህ የሐሰት መረጃ ነው፣ የትራምፕን አድሚኒስትሬሽን ስለምትቃወም ለማብጠልጠል ብቻ ነው የሚሉ አሉ። በሌላ በኩል ደግሞ እንዴት ከመሬት ተነስታ እንደዚህ አይነት መረጃ ታወጣለች? እንዴት እንደዚህ አይነት መረጃ ትናገራለች? የሆነ ጭምጭምታም ቢሆን እጇ ላይ ሳይገባ እንደዚህ አይነት መረጃዎችን አታውጣም የሚሉ አሉ። ኢቭን ከዚህ ጋር ተያይዞ እንደውም ይህን ፖስት ከፖስተች በኋላ በጣም እሷን የሚያብጠለጥሉ ሰዎች በጣም እየበዙ ነው። እውነት ቢሆን እንኳን አገር እንደካደች ነው የሚቆጠረው ብሏል። ምክንያቱም ይህ እንደዚህ አይነት መረጃዎች ፈጽሞ ክላሲፋይድ ናቸው። ምንም እንኳን መረጃው ራሱ ተዝረክርኮ እሷ እጅ ቢደርስ ራሱ መፖሰት አልነበረባትም፣ የሀገር ክህደት ነው የሚሉም አሉ። ታዲያ እንግዲህ ይሄ መረጃ ከወጣ በኋላ የተለያዩ የዜና ምንጮች ይህን ነገር ቬሪፋይ ለማድረግ ብዙ ሞክረዋል፣ ብዙ ጥረዋል። ምንም አይነት ኮንፍርምድ የሆነ ቬሪፋይድ የሆነ መረጃ ሊያገኙ አልቻሉም፣ ከዋይት ሀውስም ሆነ ከፔንታጎንም ማለት ነው። ነገር ግን ኤንቢሲን እና ሌሎች የዜና ምንጮችን ጨምሮ ከሰሞኑ አንድ መረጃ ያወጡት ነበረ። ይህም ደግሞ ምንድነው ፔንታጎን ለረጅም ጊዜ ኢራን ላይ ታክቲካል ወይም ደግሞ ትሬሾልዳቸው በጣም አነስተኛ የሆኑ ባሊስቲክ ሚሳይሎችን ሾርት ሬንጅ ሚሳይሎችን ለመጠቀም እያሰበ እንደሆነ አንዳንድ መረጃዎች እየወጡ ነበረ። ታስታውሱ እንደሆነ ከወር በፊት ምናምን የሆነ ቪዲዮ ሰርቼላችሁ ነበረ። አሜሪካ ይህን ጦርነት አሸንፋ ለመውጣት ስንት ኦፕሽኖች እንዳሉ ወደ 3 ነው ወደ 4 እንደሆነ ኦፕሽኖች እንዳሏት ተናግሬያችሁ ነበረ። ከነዚህ መካከል እንግዲህ ያስቀመጥኩት አንዱ ምንድነው ታክቲካል ኒኩለር የጦር መሳሪያ መጠቀም ነው። አሜሪካ ይህንን ጦርነት በጣም በአጭር ጊዜ ቶሎ ጨርሳ ለመውጣት ከፈለገች እና ደግሞ በቃ መሸነፍ ካልፈለገች የዚህ ጦርነት ላይ ከዚህ በኋላ ምንም አይነት ኪሳራ ውስጥ መግባት ካልፈለገች ያላት ብቸኛ አማራጭ ታክቲካል ኒኩለር መጠቀም ብቻ ነው። እዛ ቪዲዮ ላይ እንግዲህ በደንብ ለማብራራት ሞክሬያለሁ። አሁን ያሉት እነዚህ ታክቲካል የኒኩለር ባሊስቲክ ሚሳይሎች እንደ አቶሚክ ቦምቡም እንደዛኛውም አውዳሚም አይደሉም። አሁን እንዳሉት እንደ ስትራቴጂክ የኒኩለር የጦር መሳሪያዎችም እንትን አይደሉም፣ አውዳሚዎች አይደሉም። በጣም አነስተኛ ናቸው። ትሬሾልዳቸው በጣም አነስተኛ ነው። አንድ ቦታ ላይ አንድ ሳይት ላይ ይወድቃሉ። ከዛ ያንን ቦታ ያወድሙታል። ከዛ በኋላ እዛ ቦታ ድጋሚ ደርሳችሁ ሪኮንስትራክት ማድረግ አትችሉም። ማንም ሰው ዝር አይልበትም ማለት ነው። ስለዚህ በጣም በአነስተኛ ወጪ፣ በጣም በአነስተኛ ካዥዋሊቲ ይህንን ጦርነት ለመቋጨት ብቸኛ ኦፕሽን ናቸው ብዬ ነው ማስበው። ምናልባት እንግዲህ ይኸውላችሁ ያኔ ያንን ቪዲዮ ሰርቻለሁ። አሁን ከሰሞኑ እንደዚህ አይነት ወሬዎች ወጡ አይደለ? ዝም ብላችሁ ስታገናኙ ምናልባት ላይጠቀሙት ይችላሉ፣ ላያደርጉት ይችላሉ ግን ፔንታጎን ውስጥ ይሄ ጉዳይ በትክክል ኮንሲደር እየተደረገ እንደሆነና እየተወያዩበት እንደሆነ የሆነ ፍንጭ ይሰጣቸዋል ማለት ነው።